የፈጸሙ 11 ተጠርጣሪዎች በቁጥጥር ስር ዋሉ። ሰኔ 2018 28 ቀን በግምት ከሌሊቱ 7 ሰዓት በቦሌ ክፍለ ከተማ ወረዳ 12 ከሳሪስ አቦ ወደ ኮዬ መሄጃ ልዩ ቦታ ቡልቡላ አቦ መሻገሪያ ድልድይ እየተባለ ከሚጠራው አካባቢ ነው የግድያ ወንጀሉን የተፈጸመው። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የሰው መግደል ምርመራ የክትትልና ኦፕሬሽን ቡድን በመቀናጀት የሟችን ማንነት ለማወቅና ወንጀልን ፈጻሚዎችን ለመለየት ባደረገው ጥረት ወንጀሉ በተፈጸመው 48 ሰዓት ባልሞላ ጊዜ ውስጥ የሟችን ማንነትና ወንጀሉን ፈጽሟል ያላቸውን እንዳለ ተሰማ፣ ኤርሚያስ ተስፋዬ፣ የአብስራ እንዳላ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ላምሮት አረጋኝ፣ ኤልሻዳይ ዳዊትና ኤዶሚያስ ወንደሰን የተባሉ ተጠርጣሪዎችን በቁጥጥር ስር ማዋሉንም ገልጿል። ፖሊስ በተያዙ ተጠርጣሪዎች ላይ ባደረገው ምርመራ ሟች ዛይኑ ፈዲል በመንገድ እየተጓዘ ባለበት ወቅት አንገቱን በመያዝና ደረቱን በጩቤ በመውጋት ሕይወቱ እንዲያልፍ በማድረግ ይዞት የነበረውን ሳምሰንግ ስልክ ወስደዋል። የሟችን አስክሬን ኤርሚያስ አሰፋ በተባለው ግለሰብ የሰሌድ ቁጥር ኮድ 3B8 3677 አዲስ አበባ ቪትስ ኮምፓክት ተሽከርካሪ ኮፈን ውስጥ በመክተት ሌሎች ተጠርጣሪዎች ደግሞ ኮድ 371724 አዲስ አበባ በሆነው ቪትስ ተሽከርካሪ በመሆን ተከትለው በመሄድ የሟችን አስክሬን ድልድይ ስር ጥለውት መሄዳቸውን በምርመራ ወቅት ገልጿል። ተጠርጣሪዎቹ ወንጀሉን በፈጸሙበት 48 ሰዓታት ባልሞላ ጊዜ ውስጥ በፖሊስ እንደተያዙና በራሳቸው ፍላጎት ወንጀሉን እንዴት እንደፈጸሙ መርቶ ማሳየታቸውን ተገልጾ ፖሊስ ለወንጀሉ ፈጻሚዎች የሚጠቀሙበት 2 ጩቤ 3 ሽጉጥ መያዙን ገልጾ ምርመራውን እንደቀጠለም ገልጾ በሌላ በኩል ልዩነት በራሱ ችግር አይደለም ያሉት ፕሮፌሰር መስፍን አሪያ የሀገር ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት ሀገራዊ ምክክር ብቸኛ አማራጭ መሆኑንም ተናግረዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር በዛሬው ዕለት በይፋ መካሄዱም ጀምሯል። በመክፈቻ ንግግር ያደረጉት ኮሚሽነር መስፍን አሪያ ልዩነት በራሱ ችግር አይደለም በማለት ልዩነቶችን የማንነታችንና የዲሞክራሲያዊ ህይወታችን ውበት ናቸውም ብለዋል። ችግር የሚፈጠረው ልዩነቶችን በመወያየት ከመፍታት ይልቅ በግጭት በመገለልና በኃይል ለመፍታት ሲሞከር መሆኑንም አብራርተዋል። በመሆኑም በሀገሪቱ ለዘመናት የቆየው የፖለቲካና የስርዓት ጥያቄዎች በዘላቂነት ለመፍታት አካታች ግልጽና ሳይንሳዊ የሆነ የምክክር መድረክ ልዩነትን ይዞ በጋራ መኖር የሚቻልበትን ስርዓት መዘርጋት እንደሚገባም አሳስበዋል። በኃላፊነት ስሜት የምናካሄድ ከሆነ ለልጆቻችን የጸነች ኢትዮጵያን ማስረከብ እንችላለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገሪቱ ምክክር ጉባኤን በኃላፊነት ስሜት የምናካሄድ ከሆነ ለልጆቻችን የበለጸገችና የጸነች ኢትዮጵያን ማስረከብ እንችላለን አሉ። የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር ጠቅላይ ሚኒስትር አብይ አህመድ በተገኙበት በዛሬው ዕለት ተካሂዷል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት ሀገራዊ ምክክር ጉባኤ ኢትዮጵያ በገዛ እጇ አዲስ ታሪክ ለመጻፍ የሚያስችላትን ብዕርና ብር ያገኘችበት ታሪካዊ አጋጣሚን ብለዋል። የኢትዮጵያ የውይይትና የማህበራዊ ትስስር ባህል ከዋርካ ጋር በማስተሳሰር ዋርካን ለሽምግልና ለመማርና ለማረፍ እንጠቀምበት እንደነበረም አስታውሰዋል። ባለፉት ዓመታት ግን ዋርካን የመቁረጥ ባህል እየሰፋ መምጣቱን ጠቅሶ ከዚህ ጋር ተያይዞ በመተሳሰብ ባህልን እያጠፋ እኔ የሚፈልገው ብቻ ካልሆነ ወደሚለው አደገኛ ባህል እየተቀየረ መምጣቱን አስረድቷል። ውስጣችን ሰላም እንዲሆንና መልካም እንቅልፍ እንድንተኛ ለሰፈርና ለወገን ማድላት ሳይሆን ሀገርን ታሳቢ አድርጎ መመካከር ወሳኝ መሆኑን አጽንኦት ሰጥተዋል። ለዛሬ አትምከሩ፣ ለነገ ምከሩ፣ ለእናንተ አትምከሩ፣ ለልጆቻችሁ ምከሩ ስሉም አስገንዝበዋል። ሀገራዊ ምክክር የትናንትና ችግራችንን ፈትተን ለነገ መልካም መስራት የምንኖርበትን ነው ያሉት ጠቅላይ ሚኒስትር እያንዳንዱ ተወካይ ሲወያይ ልጆቹን እያሰባ መሆን እንደሚገባም አጽንኦት ሰጥተዋል።
አንድ ቦታ መቆም ብቻ በሌላ ወገን ያለውን ችግር መረዳትና ችግርን መፍታት እንደማይችል ጠቅሰው ኢትዮጵያ መጽናት የሚችለው እርስ በራሳችን መደማመጥ ከቻለን ብቻ ነው ብለዋል። በተጨማሪ በቁጥር ትልቅ የሆኑ ህዝቦች ትንሾችን በማክበር የእኛ ፍላጎትን ብቻ ይሁን ከሚል መንፈስ በመውጣት ለውይይት መስኮት መሳካት የበኩላቸውን ማወጣት እንደሚጠበቅባቸውም አመልክቷል። ማንንም በማይጎዳ መልኩ በጋራ መጠቀም የሚቻልባቸውን ሀገራዊ ጉዳዮችን በማንሳት ከሰፈር ሀሳብ በመውጣት ለኢትዮጵያ ማለት ሲቻል ምክክሩ ውጤታማ እንደሚሆንም አብራርተዋል። በጠቅላይ ሚኒስትር ዶክተር አብይ በምክክሩ ጉባኤ መተሳሰብን መሰረት በማድረግ ለኢትዮጵያ የሚበጅ ውጤት እንዲመጣ አደራም ብሎ ለዛሬ ያዘነው አጭር መልእክት ይመስል ነበር። ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆኑ። ያላችሁበት ቸር ቆዩልኝ።